ለንጽህና መሸጋገር የምትፈልግ ነፍስ ሰውነቷን ገታ ለመኖር በልኩ ይሄንን ነው አሁን የምንማረው። እነዚህ አጽዋማት ወራት እነዚህን ቀስ በቀስ ንጹህ እንድንሆን እግዚአብሔር ስለሚፈልግ ነው የሰጠን። ንጹህ እንድንሆን በተለይ ወጣቶች ማረጋገጥ ትችላላችሁ። ምግብን መክፈል ውሃን መክፈል የጀመሩ ወጣቶች አሸናፊዎች ይሆናሉ። ሐሳቡን ያጠፉታል፣ ድል ይነሱታል፣ ያሸንፉታል። ያጋንንትን ውጊያ የሰውነታቸውን ኃይል ቆጠጡት። ምንድነው የሚጠቅመን? ንጹህ ለመሆን ኃጢአትንና በኃጢአት ያለውን ሐሳብ ድል እንነሳ። ዓለሙ በዚህ ማደል መከራ እየበላ ያለው ቅድም ባልኳችሁ በምግብ ሐሳብ ምክንያት ይጋደላል። ምግብ አብዝቶ በመመገብና በማማረጥ እንዴት ያሳዝናል። በሱ ደግሞ በዝሙት ይወድቃል። እነዛን ነገሮች ደግሞ አጠራቅሞ በመብላት ጤናውን ብቻ አይደለም የሚጎዳው፣ ማህበረሰቡን ይጎዳል። ታማሚ ይሆናል፣ ምስኪን ይሆናል፣ በሽተኛ ይሆናል። ሶስተኛ ንጽህናን ገንዘብ ማድረግ የሚፈልጉ ክርስቲያኖች በዚህ በመንፈሳዊ ጾም ውስጥ የሚጠቀሙት እጅግ ልዩ ጥቅም ንጹህ መሆን። ከዛ በኋላ የልብ ንጽህናው፣ ከዛ በኋላ የጸሎት ብርታቱ ቀስ እያለ ይመጣል ክርስቲያኖች። ስለዚህ በመጠን አብዝቶ ቢያንስ አሁን ጾሙ ያበቃል። ከዛ በኋላ ሕይወታችን ድል እንደሚያደርግ ተጓዦች ሁሉንም ነገር በመጠንና በልኬት አድርገን እንኖራለን። ሶስተኛ አራተኛ እና ሌላው ትልቁ ጥቅም ደግሞ ምንድነው ካላችሁ የሚራብ ይላሉ አባቶቻችን፣ የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ከኩራትና ከመኮፈስ ይርቃል። ድካሙን ይረዳል። ሚራብ ሰው ሚጠማ ሰው ድካሙን ይረዳል። ያለ እግዚአብሔር አቅም እንደሌለው ያውቃል። ስለዚህ ከመታበይ ከትምክህት ከኩራት ከማናለብኝነት እንዴት ያዩኛል ከማለት ሁሉንም ጭብጥ እርግጥ አድርጌ የምገዛ ሰው ነኝ ከሚል ግብዝ ሐሳብ ይደል። ይሄ በጣም ጥልቅ ሐሳብ ነው ወገኖቼ። አንድ ነገር እንነጋገር።